ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክቡራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በሀገራችን ኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመው በደልና እስርና ወከባ ዛሬም ተጠናክሮ እንደቀጠለ ቤተክርስቲያን ሐዘን ውስጥ እንደሆነች እየተነገረ ይገኛል። ይበንዲ እንዳለ በጎጃም አካባቢ የታፈኑ አባትን በተመለከተ ሰላማዊ ሰልፍ መደረጉ ተሰምቷል። ይሄንን በተመለከተ የምታዳምጡት ይሆናል። በሌላ መረጃ ደግሞ ከወደ ኢራን ያልተጠበቀ ነገር ተሰምቷል። በተጨማሪም ደግሞ ሰሞኑን አሜሪካ በኢራን 3 ቦታዎች ላይ ጥቃት እንደሰነዘረች ይታወቃል። ይሄንን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የፈጸመችው የቦምብ ድብደባ ሙሉ ለሙሉ የኒውክሌር ማብለያውን እንዳወደመች መናገራቸው ይታወቃል። ነገር ግን ዛሬ ይሄ ወደመ የተባለው የኒውክሌር ማብለያን በተመለከተ ያልተጠበቀ ዜና ተሰምቷል። ይሄንን በተመለከተም የምታዳምጡት ይሆናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ ሰሞኑን ዓለምን አስጨንቆ የነበረው የኢራንና የእስራኤል ከፍተኛ ውጊያ በአሜሪካ አደራዳሪነት የተኩስ አቁም ስምምነት ላይ እንደደረሱ እየተነገረ ይገኛል። ነገር ግን በመሃል በሁለቱ ሀገሮች መካከል ዛሬም ጥቃቶች እንደነበሩና በርካታ ውድመቶች እንደተመዘገቡ ተዘግቧል። ይበንዲ እንዳለ የተኩስ አቁም ስምምነት ከተስማሙ በኋላ ኢራን እስራኤል ሲሰልሉ ነበር ያለቻቸውን 3 ሰዎችን እንደሰቀለች ይፋ ተደርጓል። ኢራን ለእስራኤል ሲሰልሉ ነበር ተብለው የተከሰሱ 3 ሰዎችን በስቅላት መቅጣቷን የሀገሪቱ የፍትህ ተቋማት የዜና ምንጮች አሳውቀዋል። ሚዛን የተባለው የኢራን ፍትህ ተቋማት የዜና ወኪል እንደዘገበው በስቅላት የተቀጡት ግለሰቦች በተጨማሪም በሀገሪቱ ውስጥ ግድያዎችን ለመፈጸም የሚያስችሉ ቁሳቁሶችን በድብቅ ለማስገባት በመሞከር ተከሰዋል። የዜና ወኪሉ በስቅላት የተቀጡ ሰዎች ስምን የዘረዘረ ሲሆን እነሱም እንድሪስ አሊ፣ አዛድ ሾጃይና ራሱል አህመድ ራሱል ይገኙበታል። ግለሰቦቹ እስራኤልን የሚተባበር ድርጊት በመፈጸም ተይዘው ነው ለስቅላት ላበቃቸው የፍርድ ሂደት የበቁትም ተብሏል። እስራኤል በኢራን ላይ የከፈተችውን ጥቃት ተከትሎ ለ12 ቀናት በቆየው የሁለቱ ሀገራት ግጭት ወቅትም የእስራኤል ሰላዮችና ተባባሪዎቻቸው በኢራን ውስጥ የተለያዩ ተግባራት መፈጸማቸው ሲነገር ቆይቷል። ይህንንም ተከትሎ ኢራን ለቀናት በዘለቀው ግጭት ውስጥ ከእስራኤል ጋር ግንኙነት አላቸው ተብለው የተከሰሱ 700 ሰዎች በቁጥጥር ስር መዋላቸውን ለኢራን መንግስት ቅርበት ያለው ኑር ኒውስ የተባለ መገናኛ ብዙሃን ዘግቧል ሲል ቢቢሲ ያወጣው መረጃ ይፋ አድርጓል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የተኩስ አቁምና በኢራን እስራኤል ግጭት ምን ያህል ሰዎች ሞቱ የሚለውን ጉዳይ በተመለከተ ቢቢሲ የሚከተለውን ዘገባ ዘግቧል። ዛሬ ማክሰኞ ማለዳ ተግባራዊ የሆነው በእስራኤልና በኢራን መካከል የተኩስ አቁም ይፋ መደረጉ ይታወሳል። ነገር ግን ሁለቱ ወገኖች የተኩስ አቁሙን በመጣስ እየተታኮሱ እንደቀጠሉም ይፋ አድርጓል። ዛሬ ጠዋት
ተኩስ አቁም መደረጉ መገለጹን ጨምሮ እስካሁን ምን ተከሰተ? ዶናልድ ትራምፕ በአሜሪካና በኳታር አማካኝነት የተደረሰውን የተኩስ አቁም በመጣስ በእስራኤልና በኢራን ላይ ቁጣቸውን ገልጸዋል። ትራምፕ ለጋዜጠኞች እንደተናገሩትም ሁለቱ ሀገራት የሚያደርጉትን ነገር አያውቁም ሲሉ ቁጣ በተቀላቀለውና መደበኛ ባልሆነ አገላለጽ ወቅሰዋል። ቀደም ሲል በኢራን የስርዓት ለውጥ እንዲደረግ ሐሳብ ሲያንሸራሽሩ የቆዩት ዶናልድ ትራምፕ ዛሬ ይህንን ሐሳብ እንደማይደግፉት ተናግረዋል። እስራኤል በዛሬው ዕለት ከቴሄራን አቅራቢያ ያለ የራዳር ማዕከልን መምታቷንና ጠቅላይ ሚኒስትር ኔታንያሁ ከፕሬዝዳንት ትራምፕ ጋር በስልክ ካወሩ በኋላ የጦር አውሮፕላኖቹ እንዲመለሱ መደረጋቸው ተገልጿል። የጠቅላይ ሚኒስትር ኔታንያሁ ጽሕፈት ቤት ኢራን በሚሳኤል ጥቃቶች የተኩስ አቁሙን 3 ጊዜ ጥሳለች በማለት ሲከሱ ኢራን በበኩሏ ይህንን አስተባብላለች። ይህ በእንዲህ እንዳለ ለ12 ቀናት በተካሄደው የእስራኤል ጥቃትም 606 ሰዎች መገደላቸውን የኢራን ጤና ሚኒስቴር አሳውቋል። ሌሎች ምንጮች እንደተናገሩት ግን የሞቱት ሰዎች ቁጥር በ2 እጥፍ ይጨምራል ሲሉ ተናግረዋል። የዛሬው ተኩስ አቁም ተግባራዊ ከመሆኑ ቀደም ብሎ ኢራን ቤርሼባ ላይ በፈጸመችው ጥቃትም 4 እስራኤላውያን ሲገደሉ በኢራን ጥቃት በአጠቃላይ እስራኤል 28 ሰዎች መገደላቸውን ይፋ አድርጋለች። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ሰሞኑን አሜሪካ በኢራን 3 የኒውክሌር ማብለያ ጣቢያዎች ላይ የተሳካ የቦምብ ድብደባ እንዳደረገችና ሙሉ ለሙሉ ጣቢያዎቹ እንደወደሙ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማወጃቸው ይታወቃል። ኢራን በበኩሏ አሜሪካ ላይ ያነጣጠረ አሜሪካ አሏት የሚባሉ የጦር ሰፈሮች ላይ በርካታ ሚሳኤሎችን ተኩሳለች። ኢራን ምን ላይ ነው ያነጣጠረችው የሚለውን በተመለከተ የኢራን ሚሳኤሎች በመካከለኛው ምስራቅ ግዙፍ የአሜሪካ ጦር ሰፈር በሆነው አል-ኡዲድ የተባለው ካምፕ ላይ ያነጣጠሩ ሲሆን ቅዳሜ ዕለት አሜሪካ 3 የኢራን የኒውክሌር ጣቢያዎችን መደብደቧን ተከትሎ የተሰጠ አጸፋዊ እርምጃ እንደሆነ ተነግሮለታል። አል-ኡዲድ የተባለው የአሜሪካ የጦር ሰፈር በቀጠናው የአሜሪካ ጦር የሁሉም የአየር ተልዕኮ ዋና ጣቢያ እንደሆነም ይነገርለታል። አንዳንድ የብሪታንያ ወታደሮችም ተራ በተራ በጣቢያው ይሰራሉ ተብሏል። ጥቃቱ መፈጸሙ መጀመሪያ በኢራን ብሔራዊ መገናኛ ብዙሃን ከዛም በጦሩ በኩል ታውጇል። የኢራን ጦር ፈርጣማ ቅርንጫፍ የሆነው እስላማዊ አብዮታዊ ዘብ ኢራን በሉዓላዊነቷ ላይ የተቃጣ ማንኛውንም ጥቃቶች ምላሽ ሳትሰጥ አትቀመጥም ሲል ዛቻውን ዝቷል። በቀጠናው የአሜሪካ ጦር ሰፈሮች ጥንካሬ ሳይሆኑ ድክመቶች ናቸው በማለትም አክሏል። አሜሪካ በኒውክሌር ጣቢያዎቿ ላይ ለፈጸመችው ጥቃትም ኢራን የአጸፋ እርምጃ እንደምትወስድ አስጠንቅቃ የነበረ ሲሆን በቴሄራን የሚገኙ መሪዎች በቀጠናው ያለውን ግጭት ለመቋጨትም ወደ ዲፕሎማሲያዊ እንዲመጡ ጥሪ አቅርባ ነበረ። በኳታር ምን ያህል ሚሳኤሎች እንደተተኮሱ የተለያዩ ዘገባዎች ይወጣሉ። ኢራን 6 ሚሳኤሎችን ተኮስኩ ስትል አሜሪካ በበኩሏ ከ13 እስከ 14 ኳታር ደግሞ 19 በማለት ሁሉም መክሸፋቸውን ሮይተርስ ዘግቧል። እስካሁን በጥቃቱ የተገደለ ወይም የቆሰለ ሰው የለም ተብሏል። ከጥቃቱ ጥቂት ሰዓታት አስቀድመው አሜሪካና ብሪታንያ ዜጎቻቸውን ወደ መጠለያ እንዲገቡ ምክር ሰጥተው ነበር። 8000 የሚሆኑ የአሜሪካ ዜጎችም በኳታር እንደሚኖሩ የሀገሪቱ ውጭ ጉዳይ መስሪያ ቤት መረጃ የሚጠቁም ሲሆን በሺዎች የሚቆጠሩ የብሪታንያ ዜጎችም ይኖራሉ ተብሏል። ይህ በእንዲህ እንዳለ አሜሪካ ከቀናት በፊት በኢራን 3 የኒውክሌር ማብለያ ጣቢያዎች ላይ በፈጸመችው የቦምብ ድብደባ ሙሉ ለሙሉ እንደወደመ ተነግሮ ነበር። ነገር ግን ዛሬ ቢቢሲ ይዞት የወጣው መረጃ ደግሞ በርካቶችን እያነጋገረ ቀጥሏል። የአሜሪካ ጥቃት የኢራን ኒውክሌር ይዞታዎችን እንዳላወደመ የደህንነት ግምገማ አሳየ ብሏል።
ብሏል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን እንዳላወደመ ሾልኮ የወጣ የአሜሪካ መከላከያ ፔንታጎን የደህንነት ግምገማ አሳየ ብሏል። ቢቢሲ ባወጣው መረጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኒውክሌር ይዞታዎቹ ሙሉ በሙሉ ወድመዋል ቢሉም ቅድመ ግምገማው ግን በተጻራሪው ጥቃቱ የኢራንን የኒውክሌር መርሃ ግብር እንዳላወደመና ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው ሲል ቢቢሲ ያወጣው መረጃ ይፋ አድርጓል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የኢትዮ ኤርትራ ድንበር ከ5 ዓመት በኋላ በድጋሚ መከፈቱን ተከትሎ የአብይ አህመድ አገዛዝ ከፍተኛ መደናገጥና መደናበር ውስጥ እንደገባ የወጡ መረጃዎች አመልክተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ካቢኔያቸው ይህንን ጉዳይ በደስታ መቀበላቸውና በተመሳሳይ ደግሞ የአብይ አህመድ አገዛዝ በሁኔታው እንደተበሳጨና እንደተደናገጠ ተሰምቷል። የዛላንበሳ ድንበር ዳግም መከፈትና የፈጠረው ስሜትም በአካባቢው በከፍተኛ ደስታ እንደታጀበ ተሰምቷል። እሁድ ቀን የዛላንበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች ተገናኝተዋል። በ2013 ዓመተ ምህረት በፌደራል መንግስቱና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላና እርሱን ተከትሎ በነበረው ፖለቲካዊ ውጥረትም የዛላንበሳ ድንበር ተዘግቶ ነበር። እሁድ ቀን በሁለቱ ማህበረሰቦች አማካኝነት ድንበሩ ተከፍቶ ነዋሪዎቹ ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበረ ተብሏል። በኢትዮጵያ ዛላንበሳ ከተማ የሀገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶች ዳግም ተገናኝተዋል። የድንበሩ የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱ መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት መሆኑም ተሰምቷል። ነገር ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹት አካላት የትግራይ ክልል መንግስትና የኤርትራ ባለስልጣናት ይሁንታ እንዳገኙ አመልክተዋል። በተለይ የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ከፍተኛው ሚና እንደተጫወቱም ተነግሮላቸዋል። ድንበሩ ተከፍቶ ዳግም ነዋሪዎቹ ሲገናኙ ብዙዎቹን በስሜት የሞላ ሲሆን ረጅም ጊዜ የቆየ ሲሉም ገልጸውታል። ለ5 ዓመታት ድንበሩ በመዘጋቱ ምክንያትም የተለያዩ ቤተሰቦችና ወዳጆች በወታደሮች የሚጠበቀውን አካባቢ አቋርጠው መገናኘት አልቻሉም ነበር። በርካታ የዛላንበሳና አካባቢው ነዋሪዎችም የ2 ዓመት ደም አፋሳሹ የሰሜን ኢትዮጵያ ጦርነት ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ ስምምነት አማካኝነት ቢጠናቀቅም ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት እንዳስተናገደ ይነገርለታል። በርካቶቹ ቤት ንብረታቸውን ጥለው የሸሹ ሲሆን በአሁኑ ጊዜ ከዛላንበሳ 30 ኪሎ ሜትር ርቀት ላይ በምትገኘው አዲግራት ከተማ ከ55000 በላይ ነዋሪዎች በመጠለያ ጣቢያ ውስጥ እንደሚኖሩ ተነግሯል። በተመሳሳይ የአብይ አህመድ አገዛዝ ወደ ኤርትራ ወደብ ፍለጋ ጦርነት ለመክፈት ሽርጉድ በሚልበት ጊዜ እንደዚህ አይነት ህዝብ ለህዝብ ግንኙነት መጀመሩ ያልጠበቀውና ያላሰበው እንደሆነም ተነግሯል። ይሄንን ጉዳይ በተመለከተም የአብይ አህመድ አገዛዝ ምንም አይነት መግለጫ አልሰጠም። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም በኢትዮጵያ በተለያዩ አካባቢዎች ላይ ከፍተኛ በደል እየደረሰባት እንደሚገኝና ምዕመኖችና አገልጋዮቿም እየታፈኑ በርካቶቹም እየተገደሉ እንደሚገኝ ተነግሯል። ሰሞኑንም በዙቋላ በተፈጸመው የአባቶች ግድያ ምዕመኑ ከፍተኛ ቁጣ ውስጥ እንደገባ ይታወቃል። በተመሳሳይ የአብይ አህመድ አገዛዝ ዛሬም የቤተ ክርስቲያን አገልጋዮችና ምዕመኖችን ማፈኑን ቀጥሎበታል ተብሏል። ይህ በእንዲህ እንዳለ የኔታ
ይባቤ ይፈቱ የሚል ታላቅ ሰላማዊ የተቃውሞ ሰልፍ በዳንግላ ወረዳ አፈሳ ከተማ በድምቀት መካሄዱም ተሰምቷል። አገዛዙ በግፍ አፍኖ ያሰራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአራቱ ጉባኤ መምህርና የሁለት ገዳማት አስተዳደር የኔታ ይባቤ በላይን ጨምሮ ቤተክርስቲያኑ ላይ እየደረሰ ያለው ሰቆቃና ግፍ እንዲሁም የታሰሩ የሃይማኖት አባቶች በአስቸኳይ እንዲፈቱ ሰላማዊ ሰልፈኞቹ ጠይቀዋል። በሰልፉ ላይ የተስተጋቡ መፈክሮችም ብልጽግና ከቤተክርስቲያናችን ላይ እጁን ያንሳ፣ ቅዱስ ሲኖዶስ ቤተክርስቲያንና መምህሮቻችንን ያስከብር፣ የአብነት ተማሪዎችና መምህራንን በማሰር የሚገኝ ድል የለም፣ ፍትህ ለአባቶቻችን፣ ሃይማኖትና ፖለቲካ የተለያዩ ናቸውና ሌሎችም በርካታና ጠንካራ መልእክቶች ተላልፈዋል። በመጨረሻም አባታችን እስካልተፈቱ ድረስ ሁሉን አቀፍ ትግል እንደሚደረግ ተስማምቶ በአባቶች ቡራኬ ተሰጥቶ ሰልፉ በሰላም እንደተጠናቀቀም ተሰምቷል። ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።